ዝግጅታችን የነዋሪው መሰረታዊ ጥያቄ በሆነው የቤት ችግር ላይ ያተኩራል። ኢትዮጵያ በዜጎች የቤት ባለቤት የመሆን አቅም ከመላው ዓለም ከሶሪያና ኩባ ብቻ በመሻል ከግርጌ ሶስተኛ ደረጃ ላይ እንደተቀመጠች ዓለም አቀፍ መረጃዎች ያሳያሉ። አንድ አማካይ ኢትዮጵያዊ ቤት ለመግዛት ቢፈልግ ለ47 ዓመታት ሙሉ ገቢውን መቆጠብ አለበት ይላል የሀገራት የኑሮ ደረጃን የሚያጠናው ኑሜንቦ በያዝነው በፈረንጆች 2025 ባወጣው መረጃ። ይህ ቁጥር አዲስ አበባ ላይ ከሆነ ደግሞ እስከ 58 ዓመት ሊደርስ እንደሚችል ይጠቁማል። ለነገሩ መግዛቱ ቀርቶ የራሱ ሽንት ቤትና ሻወር ያለው መኖሪያ ቤት መከራየት ከባድ በሆነበት በዚህ ወቅት ዛሬም በሚሊዮን የሚቆጠሩ ኢትዮጵያውያን ብቸኛ ተስፋቸው የሆነውን የኮንዶሚኒየም ዕጣ እየተጠባበቁ ይገኛሉ። እሱ ተስፋቸውም ቢሆን አሁን ከአዲስ አበባ የኮሪደር ስራ ጋር በተያያዘ በርካቶች በልማት ተነሽነት ከኖሩበት አካባቢ ተነስተው ወደ ተለያዩ የጋራ መኖሪያ ቤቶች እንዲገቡ በመደረጉ እየተመናመነ መጥቷል። ምንም እንኳን ተነሾቹ መግባታቸው ላይ ቅሬታ ባይፈጥርም ከ97 አንስቶ ሲቆጠቡ የኖሩ ነዋሪዎች መፍትሄ ሳያገኙ መቅረታቸውና አሁን ላይ አስተዳደሩ ቤት እየተሰጠ መሆኑ ቅሬታ አሳድረዋል። ይብሱኑ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአንድ ወቅት ስለ ኮንዶሚኒየም ተጠይቀው በሰጡት ምላሽ የኮንዶሚኒየም ቤት አጠቃላይ አንድ ቦታ እጅብ ብሎ ስለተሰራ ብዙ ይመስላችኋል እንጂ እስካሁን ያጠናቀቅነው 300,000 ነው፣ የተመዘገበው ደግሞ በሚሊዮን የሚቆጠር ነው ይላሉ። ኮንዶሚኒየም የሚሰራው እናንተ በቆጠባችሁት ብር ከመሰላችሁ ተሳስታችኋል የሚሉት ከንቲባዋ የ97 ተመዝጋቢ የሚባል ነገር እንደማያውቁ መግለጻቸው ይታወቃል። ነገር ግን በመንግስት በኩል ነዋሪውን የቤት ባለቤት ለማድረግ እየተሰሩ ያሉ ስራዎች መኖራቸውን ይጠቁማሉ። በዛሬው ዝግጅታችን መንግስት ለኮንዶሚኒየም ተመዝጋቢዎች ብሎም እንደ አጠቃላይ ለቤት ፈላጊዎች ምን እያሰበ ነው ስለሚለው መረጃ የምናስደምጣችሁ ነገር ይኖራል። የኮንዶሚኒየም ተመዝጋቢዎች ተስፋስ ምንድነው የሚለው መረጃ አብረን እናደርሳችኋለን። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ በማድረግ ቤታችንን እንዲቀላቀሉ በአክብሮት እንጋብዛለን። አብራችሁን ቆዩ። ቅርቡ የወጣ ዓለም አቀፍ መረጃ እንደሚያሳየው አንድ አማካይ ኢትዮጵያዊ ቤት ለመግዛት የ47 ዓመታት ሙሉ ገቢውን መቆጠብ እንዳለበት ይገልጻል። ኢትዮጵያ በዜጎች የቤት ባለቤት የመሆን አቅም ከመላው ዓለም ከሶሪያና ኩባ ብቻ በመሻል ከግርጌ ሶስተኛ ደረጃ ላይ ትቀመጣለች። የችግሩን አስከፊነት ቁልጭ አድርጎ የሚያሳየው የዋጋና ገቢ ጥምርታ PIR ሲሆን አንድ ሰው ምንም ሳይበላና ሳይጠጣ ሙሉ ገቢውን ለአንድ ቤት ግዢ ለስንት ዓመት መቆጠብ እንዳለበት ይለካል። በዚህ መሰረት አንድ አማካይ ኢትዮጵያዊ ቤት ለመግዛት የ47 ዓመታት ሙሉ ገቢውን መቆጠብ ሲኖርበት በአዲስ አበባ ደግሞ የ56 ዓመት ሙሉ ገቢውን ይጠይቃል። ይህ ቁጥር በ3 ዓመት መግዛት ከሚችሉት እንደ ደቡብ አፍሪካ ካሉ ሌሎች የአፍሪካ ሀገራት ጋር ሲነጻጸር የችግሩን ጥልቀት ያሳያል። ለዚህ ቀውስ እንደ ዋነኛ ምክንያት የሚጠቀሰው የሪል ስቴት ገበያው ትኩረት አብዛኛው ሕዝብ ሊገዛው የማይችለውን የቅንጦት ቤቶች ላይ ትኩረት ማድረጉና ለቤት መግዣ የሚሆን የረጅም ጊዜ ብድር ስርዓት አለመኖሩ እንደሆነ ይነገራል። ታዲያ ይህ ጥልቅ ችግር ሰራተኛው የሚያገኘውን ደሞዙን ለቤት ኪራይ እንዲያውለው፣ በተጣበበ ቤት እንዲኖር፣ ከስራ አካባቢው እንዲርቅ እንዲሁም በደባልነት ህይወትን እስከ መምራት አስገድዶታል። መንግስት ችግሩን ለመቅረፍ አዲስ 2575 ያሉ የቤት ልማት ፕሮግራሞችን ቢያስተዋውቅም በቀደሙት እቅዶች ወይም በ20/80ና 40/60 የታየው ከፍተኛ መዘግየትና ግልጽነት የጎደለው አሰራር በህዝቡ ዘንድ ጥርጣሬ እንዲነግስ አድርጓል። 2575 ማለት ከወራት በፊት የከተማ አስተዳደሩ የመንግስት ሰራተኞችን የመኖሪያ ቤት ችግር ለመቅረፍ የሚያስችል 41,000 የመኖሪያ ቤት ለመገንባት የሚያስችል ይፋ ያደረገበት ፕሮጀክት ነበር። ከሚገነቡት መኖሪያ ቤቶች ቅድሚያ ለመምህራን የሚሰጥ ሲሆን ቀሪው ደግሞ ለመንግስት ሰራተኞች የሚሆን ነበር። ክፍያውን 25% ሰራተኛው ቆጥቦ እንዲሁም ንግድ ባንክ ደግሞ 75% በብድር የሚሸፍንበት ፕሮጀክት ነው። ነገር ግን የመንግስት ሰራተኛውና መምህራኑ 25% የሚቆጠበው ራሱ ከየትኛው ደሞዙ ነው ያሉ በፕሮጀክቱ ላይ ጥያቄ ያነሱ አካላት ነበሩ። የሆነ ሆኖ መንግስት የቤት ችግሮችን ይፈታል ብሎ እንደ መጀመሪያ እንቅስቃሴ የቆጠረው ይህ የ2575 ፕሮጀክት ነበር። በሌላ በኩል ዋነኛው የኮንዶሚኒየም ዕጣ ጠባቂዎችን ይመለከታል። እዚህ ጋር ከንቲባ አዳነች አቤቤ እናንሳ። የምን ኮንዶሚኒየም ነው የምትሉት አሉበት የተባለውን ንግግር በቅድሚያ እናንሳ። ኮንዶሚኒየምን አስመልክቶ ለከንቲባ በቀረበው ጥያቄ ከ97 ጀምሮ የሚቆጠቡ ሰዎች መቼ ነው የሚደርሳቸው? መቼ ነው የሚኖሩበት? ሳይኖሩበት ሊሞቱ እኮ ነው ለሚለው ጥያቄ ምላሽ ሲሰጡ የኮንዶሚኒየም ቤት ከየት መጥቶ ነው በተቆጠበ ገንዘብ ተሰራ የምትሉት? እነ ንግድ ባንክ ናቸው ብሩን የሚያቀርቡት። እስቲ ትንሽ እንነጋገር፣ ትንሽ ወደ መረጃው ጠጋ ብላችሁ ብናወራ ምን አለበት ይላሉ ከንቲባዋ። ኮንዶሚኒየም በብድር ነው የሚሰራው። የከተማ አስተዳደሩ በጀቱን አስይዞ ነው የሚበደረው። ለምንድን ነው የሚቆጠቡት ከተባለ ዕጣ የደረሳቸው ዕለት የሚከፍሉትን እንዳያጡ ነው እንጂ ቤቱን መገንቢያ አይደለም። ልክ ቤቱ ሲገነባ ብሩን ይከፍሉታል በማለት ነበር በኮንዶሚኒየም ዙሪያ የሚያውቁትን እውነታ ያጋሩት። ከዚህ ባሻገር የ97 ስለሚባለው ቤት እንደማያውቁ ገልጸው እስከምናውቀው ዘግተናል ይላሉ። ባለፈው ያስጨረስናቸውን ኮንዶሚኒየም ቤቶች ቅድሚያ ለ97 አክቲቭ ቆጣቢዎች ሁሉም ዕጣ እንዲወጣላቸው ተደርጓል የሚሉት ከንቲባዋ እነሱ ከወጣላቸው በኋላ ዲአክቲቭ ያደረገውን አካውንት አክቲቭ ያደረገ ካለ እሱ ስለቆጠበ ቤት ስለሚፈልግ
ማድረግ ለሚቀጥለው ጊዜ ሊታይ ይገባል እንጂ በዚህ መንገድ መቅረብ የለበትም ሲሉ ነበር የመለሱት። ስለዚህ ከከንቲባው ንግግር መረዳት እንደሚቻለው ለ97 ተመዝጋቢዎች ብቻ ተብሎ ካሁን በኋላ የሚወጣ ዕጣ እንደሌለ ነው። ታዲያ ይህን የሰማ የ97 ቆጣቢ ተስፋዬ ምንድነው ካለ ምላሹን አሁንም ከከንቲባው ንግግር ያገኘዋል። አሁንም በግል ባለሀብቶችና በመንግስት ትብብር ቤት እየተሰሩ እንደሆነ የሚገልጹት ከንቲባ እየቆጠቡ ያሉ ተጠባባቂዎች ቅድሚያ ሊያገኙ የሚችሉበትን አግባብ እየተከተለ ነው ይላሉ። ሁለተኛ ደግሞ ተደራጅተው በማህበር እንዲሰሩ ይመክራሉ። እስካሁን ለተደራጁት መሬት የማስረከብ ስራ እየተሰራ እንደሆነ ይገልጻሉ። አሁን በግልና በመንግስት አጋርነት ከ100,000 ቤቶች በላይ ተጀምረዋል። የቁጠባ ቤቶችም እየተሰሩ በቅናሽ ዋጋ መከራየት ጀምረዋል። በሪል ስቴትም በግል የሚሰሩትን እንደ ከተማው ፕሮጀክት ጠጋ ብሎ መንግስት እያገዘ ቶሎ እንዲጨርሱ እያደረገ መሆኑን ያነሳሉ። ነገር ግን ማህበር ቤት ለመመዝገብ የምዝገባ መስፈርት እንዳለው ይጠቀሳል። የአባልነት ምዝገባ መስፈርቶቹ በህብረት ስራ ማህበራት አዋጅ እንደተጠበቀ ሆኖ በ2005 ዓ.ም በቤት ልማት ፕሮግራሞች ተጠቃሚ ለመሆን ስማቸው በምዝገባ መረጃ ቋት ውስጥ የሚገኝና በህብረት ስራ ማህበር ተደራጅተው በራሳቸው አቅም ቤት ለመገንባት ፍላጎት ያላቸውና የቁጠባ ደብተር ሂሳብ ያልዘጉ መሆን አለባቸው። በማህበር ቤት ለመገንባት ዕጣ የወጣለት ተመዝጋቢ የቤት ግንባታውን ወጪ 70% በህብረት ስራ ማህበሩ ስም በሚመርጠው ማንኛውም ባንክ በሚከፍተው ዝግ ሂሳብ ማስቀመጥ ወይም ማስገባት ይኖርበታል። ከዚህ ባሻገር ሌሎች መስፈርቶቹን ለመጥቀስ ያህል በቤት ልማት ፕሮግራም ተጠቃሚ ለመሆን በ2005 ዓ.ም የተመዘገበ ቦታ ተረክቦ የግንባታ ፍቃድ ከመሰጠቱ በፊት ከምዝገባ የሚሰረዝ መሆኑን የሚቀበል፣ በአዲስ አበባ ከተማ ክልል ውስጥ በራሱም ሆነ በትዳር አጋሩ ስም ቤት ወይም ቤት መስሪያ ቦታ የሌለው ወይም ኖሮት ከ1997 ዓ.ም ወዲህ በስጦታ ወይም በሽያጭ ለሶስተኛ ወገን ያስተላለፈ መሆን ይገባዋል። ችግሩን ለማቃለል የሚያግዙ የቤት ግንባታዎች በተለያዩ አማራጮች ተጠናክረው እንደሚቀጥሉ ይገለጻሉ። ነገር ግን የቤት ፍላጎት በመንግስት ብቻ ሊመለስ የሚችል ባለመሆኑ በግንባታ ስራ ላይ የተሰማሩ የግል አልሚዎች ግንባታዎቻቸውን ባጠረ ጊዜና በጥራት እንዲያጠናቅቁ እየተደረገ ነው። የከተማ አስተዳደሩን ባስቀመጠው አቅጣጫ መሰረት አልሚዎች ግንባታዎቻቸውን በተያዘላቸው ጊዜ እንዲያጠናቅቁ አስፈላጊውን ድጋፍ እንደሚያደርግ አረጋግጧል። በግሉ ዘርፍ እየተከናወኑ ላሉት የመኖሪያ ቤት ግንባታ ፕሮጀክቶችም መንግስት ከመሬት አቅርቦት ጀምሮ አስፈላጊ ጉዳዮችን በማሟላት እያገዘ እንደሚገኝ ይገልጻል። የሆነ ሆኖ የመኖሪያ ቤት ችግርን በተለያዩ መልኩ ለመፍታት በመንግስት በኩል እስካሁን ልዩ ጥረት ቢደረግም በሚፈለገው ልክ ውጤታማ መሆን አልቻለም። በአሁኑ ወቅት በከተማ ዋናው ችግር ሆኖም ቀጥሏል። ዜጎችንም ለከፍተኛ የቤት ኪራይ ወጪ ዳርጓል። ለዋጋ ግሽበት መባባስ አይነተኛ ምክንያት እየሆነም ነው። በመንግስትም ሆነ በግል ባለሀብቱ ተገንብቶ በአነስተኛ ክፍያ በኪራይ የመኖሪያ ቤት የሚገኝበትን እድል ማመቻቸት አንዱ አማራጭ ሊሆን ይችላል። ሌሎች የተሻሉ የሚባሉና ሁሉንም ነዋሪ ተጠቃሚ የሚያደርጉ እድሎችን ማስፋት ከከተማ አስተዳደሩ የሚጠበቅ ይሆናል። ከመኖሪያ ቤት ግንባታ ጋር ተያይዞም ቀደም ሲል ይታዩ የነበሩ የግንባታ መጓተቶች፣ የግንባታ ጥራት መጓደል፣ የፍትሐዊነትና የመሳሰሉ የሥነ ምግባር ብልሹ አሰራሮች በቀጣይ በሚሰሩ የግንባታ ፕሮጀክቶች መታረም አለባቸው። ቀደም ሲል የነበሩ የመኖሪያ ቤቶች ግንባታ መጓተት አንድም መንግስትን ለተጨማሪ ወጪ ያጋለጠ፣ በሌላ መልኩ ለረጅም ዓመታት ገንዘባቸውን ሲቆጥቡ የኖሩ ዜጎችን ለተጨማሪ ወጪ የዳረገ መሆኑ ይታወቃል። በመንግስት ላይ እምነት የሚያሳጣም ሆኗል። የከተማ አስተዳደሩ ይህንን በሚገባ ተገንዝቦ ከነበሩ ስህተቶችም እርምት ወስዶ የፕሮጀክቶችን አፈጻጸም በጥብቅ ዲሲፕሊን መምራትና ውጤታማ መሆናቸውን ማረጋገጥ ይኖርበታል።